ጎጃም ዘፈኑን ግባና ዝንበው የጎዛምኑን ነባራዊ ጭስ ናባሶ ሊበን ምድር ትተበብ እንን ታከበን እምቢበል። ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው አዳዲስ ቪዲዮዎች ይዘን ወደ እናንተ ከች ብለናል። አየሩ ቀዝቃዛ ነው፣ ዝናባማ ነው። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ፣ አሊያም ግርምትን ይፈጥራሉ ብለን ያሰብናቸውን ቪዲዮዎች ይዘን መተናል። እንደተለመደ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያረጋችሁ ደግሞ ቪዲዮዎችን ላይክ ያረጋችሁ ከኛ ጋር ቆዩ። ወደ ቪዲዮ እኔ ምን ማን ነው ግን የሚጮተው? አርጀንቲና ከኬፕ ቨርድ። ኦኬ ይሄ ፕሪሚየር ሊጉ ነው አይደል? ፕሪሚየር ሊግ ጨዋታ ነው። ኧረ እናቱ አርጀንቲና ከኬፕ ቨርድ የሀገሮች ነው እና የዓለም ዋንጫ ነው። እሺ ቤሊንጋም ይታል እሱን ደግሞ ከየት ነው የምታውቂው? አላር ያው ብዙ ጊዜ ኳስ ስለማይ በጣም አይደል? ቤሊንጋም ላይ ተጫወቱ። አውቀዋለሁ። ጀምሮ የእንግላንድ ተጫዋች ነው እዚህ ጋር። ኦኬ ይሄ መሀል ያለው ይሄ ኦሬንጅ የለበሰው ምን ሆኖ ነው እንደዚህ በቃ የሚናወጠው? በእናትህ አንድ ኳስ የሚያቀብለው እንኳን የለም። ውር ይላል ብቻውን። የኔ አባት ሲያሳዝን። እናቱ በእናትሽ ሆነ ወይ ተነስተሽ ምግብ ስሪ። አንተ ስነ ስርዓት ይኖር እያየው ነው። ዳኛው ለምንድን ነው የሚሮጠው? ዳኛው መዳኘት ነው አላማው። ገባሽ? ሊዳኝ ነው የገባው ማለት ኳስ አይነካም። ኦኬ ዘበኛው ምን ሆኖ ማለት በረኛው ምን ሆኖ ነው? እሺ እሱ ብቻ ነው ኳስ የሚነካው። ለምንድን ነው ሌሎቹ የማይነኩት? እሺ ማለት በምን ለምንድን ነው ሌሎቹ ኳስ የማይዙት? ለምንድን ነው እሱ በእጁ ለምንድን ነው የሚይዘው? የይስወናት አላማው የሱ መጠበቅ ነው ጎሉን እና በእጁ ነው። ሌሎቹ በእጅ መንከት አይችሉም። እጅ ለመወርወር ብቻ ነው እጃቸው የሚጠቀሙት። እሺ የኛ የሴቶችን የኳስ እይታ በይበልጥ ያሳያል። በደንብ ነው የበተኑት። ይሄ ቢጫ የለበሰው ሰውዬ ለምንድን ነው ብቻውን ውርውር የሚለው? ኳስ አይነካም ግን አብሮ ይወጣል። ምንድነው ስራው? ገርማታል። አያቀብሉትም እንዴ? ሲያሳዝን እኔ ጌታው ነው። አይ ግን ባይዘው ብዙዎቻችን ሴቶች እኔንም ጨምሮ ኳስ ብዙ ነው ያ እንትን እኮ ነው ብዙ ጊዜ ኳስ መራገጥ ስለሆነ ልጆች ገና ሲያድጉ ኳስ እየተጫወቱ ያድጋሉ እና ብዙ ጊዜ ፍቅር ይኖራቸዋል ማለት ነው። ወንዶች ባይጫወቱም ለኳስ ማየትን ብዙ ወንድ ይወዳል። ብዙ ወንድ በጣም ማይወድም አለ። በርግጥ የተወሰኑ ሴቶች ደግሞ በጣም ኳስ ያያሉ። ይሄ ወንድ የማይወደውን ፐርሰንት ያክል ሴት የምትወድ ትኖራለች። በጣም ይገርማል። በጣም ከወንድ በላይ ቀድሞ ወንበር አስይዘው ቡክ አስደርገው ምናምን የኔ እናት አሁን እንደሱ ናት። በጣም ነው ኳስ የምትወደው። ይገርመኛል። እንትን አለ አንዳንድ ሰው ከሬዲዮ ጋር በተለይ ጊዜ የሚያሳልፍ ከሆነ ሬዲዮ ስፖርት ዜና ምናምን ነገር የሚያቀርባል ብቻውን ሲሆን እንደዚህ አይነት ነገር መስማት ማዳመጥ እሱ የስራ ግዴታ ሲሆንብህ የምትለምደው አሁን ግን ሳታውቂው ወደ ፍቅር ውስጥ ገበያለሽ። የኳስ ፍቅር ነው ሳይሆን እኔ ግን ብዙ ሞክሬያለሁ፣ አልቻልኩም። የምሬን አልቻልኩም። እና በዚህ ልክ በትክክል ነው። አንዳንድ ሴቶች ለምሳሌ ቤት ውስጥ ሲሆኑ ባልየው ካለ ኳስ ነው ማየት የሚፈልገው። በጣም እና ሴቶች ደግሞ ያው ቁጭ ካሉ ሌላ ነገር ማየት አይችሉም። ኦልሬዲ ቲቪ ተይዘዋል። ስለዚህ ቢያንስ እንኳን ከእንደዚህ ነገሮችን አንደርሰን ለማድረግ ሲሞክሩ እንደዚህ አሰልቺ የሆነ ጥያቄ ነው የሚጠይቁት። እዛም አሪፍ እኮ ነው፣ እነሱ እየቀረቡ ነው እኮ። በጣም ተናደሩ። እዚህ ሙዱን ያጠፋችሁ ስለማትግባቢ ስሜት አለ በዛ ላይ ኳስ ስታይ ለምትጠይቀው ጥያቄ በጣም ተማሯል። እግዚአብሔር ቢያስረዳት ይሻለዋል። ነገ ከነገ ወዲያ አብረው እንዲያዩ ፍላጎት ካላት ነው። ዝም ብላ ይሄ አሁን አንዳንድ ጊዜ እንዳልከው ቲቪ ስለተያዘ ብቻ ተቀምጣ የምታየው ከሆነ ነገ ከነገ ወዲያ ምድር ትረዳውም አታየው እንጂ ከባድ ነው። ያኛው ለምን ኳስ አይነካም? በረኛ በእጅ ነው፣ ሌሎች ለምን አይዙም ይስተዋል። አሁን ኳስ ስታይ ያለው ስሜት አለ። በጣም ቴምፖ አለው፣ ፈጣን ነው። አንዴ ዞር ብለሽ ስታወይ ኳሱ የሆነ ቦታ ነው የሚሄደው።
ሊያመልጥሽ አትፈልግም። በጣም ብዙ ወንዶች ኳስ እያዩ ብትጠራቸው አቤት አይሉ። እንደዛ ስለሆነ ዝም ለዛ ነው የተጨነቀው። ቶሎ በይ ጨርሽ ጥያቄሽ እያለ ኦኬ። ኤኒዌይስ የዓለም ዋንጫ ላይ ስለሆነ አሁን እስቲ ፍጻሜውን ማንና ማን የሚጫወቱ ይመስላችኋል? ፍጻሜማ ታውቃለህ። አዎ ባርሴሎና እና አርጀንቲና እና ይኸው ወንድሜ እኔ ጋርም አለ እኔም ችየው ነው አይደለም። እኛ የመመገብ ግዴታ የለብንም አይደለ? አለባችሁ እንጂ ወንድምሽ እኮ አካሏን አጉሏታል እኮ ለሱ ነው እንጂ የዋለችው ለኛ ነው እንደ ሁለት ያዋለችው አይደለም። አሁን የሰማችሁት ታሪክ ይሄንን ስቶሪ የምታወራው የባለ እህት ናት። ታሪኩ ምንድነው? ባልና ሚስቶች አክቹሊ አልተጋቡም፣ እጮኛሞች ናቸው። ሊጋቡ ግን ቀናት ይቀራቸው ነበር። ይጣላሉ። ሲጣሉ በቃ ወንድየው ስሜቱን መቆጣጠር አልቻለም። ደብድቦ አካሏን ያጎድላል። ማይንዱ አካሏን ያጎድላል። ከዛ እንዳትከሰው በሚል ፍርሃት ራሷ እህትየው ናት የምትናገረው፣ አምጥቶ ቤተሰቦቹ ላይ ያስቀምጣታል። ሕክምና የተወሰነች ነው ያገኘችው። ሕክምና ነገር ብላለች። በራሷ ንግግር ነው የምነግራችሁ። እንደ ነገሩ ሕክምና ከተደረገላት በኋላ ቤት ያው እንዲንከባከቧት፣ እንዲመግቧት፣ እንዲጠግኗት ብሎ ቢያስቀምጥም እነሱ ግን እኛ የሰው ማብላት የማጠጣት ግዴታ የለብንም፣ እኛ ምን ይመለከተናል ነው የሚሉት። አላዘኑም። አካሏ መግደሉ አላዘኑም። ልጃቸው እንደዛ ማድረጉን ራሱ ኮንሲደር ለማድረግ አልፈለጉም። ኮሜንት ሴክሽኑ በጠቅላላ የሚለው የባል እናት ድሮስ የባል እህት የባል ቤተሰብ ሲባሉ እንደዚህ ናቸው ምናምን ይላል። ባይዘዌ አልዮ ብቻ አይደለም የደበደባት፣ የዚች የተናጋሪዋ እህቱ ደብድቧታል። ያው ስቶሪውን ገብታችሁ እዩት። ዞሮ ዞሮ እኔ ማለት የምፈልገው የባል ቤተሰብ የማያከብርሽ ከሆነ የባል እህት፣ የባል እናት፣ ዋቴቨር የባል ወንድምም ይሁን ብቻ የማያከብርሽ ከሆነ የሚንቁሽ ከሆነ የሚገፉሽ ከሆነ ይሄ የሆነው ምክንያቱ ምንድነው? ባለቤቱን ካልናቁ አጥሩን አይነቀንቁ። እርሱ ላንቺ በሚያሳየው ክብር ላንቺ በሚያሳየው ቦታ ልክ ነው እነሱም ትሪት የሚያደርጉሽ። ከናቀሽ፣ ካላከበረሽ፣ ከገፋሽ፣ የሚያበሻቅጥሽ ከሆነ the same thing እነሱም አንቺ ላይ ያደርጋሉ። ግን የሚያከብርሽ፣ ቦታ የሚሰጥሽ፣ ፕሮቴክት የሚያደርግሽ፣ የሚጠብቅሽ ከሆነ ግን ማንም ነው በክፉ ማያይሽ። ኢቭን ባይወዱሽ ራሱ ያከብሩሻል። ልዩነቱ እሱ ነው። ስለዚህ አሁን ብዙ ጊዜ ምንድነው የባል ቤተሰብ እንደዚህ የሚገፉት ምን በሾርኒ በምናምን የሚናገሩት ልጃቸው ሚስትየውን ትሪት የሚያደርግበትን መንገድ በደንብ ስለሚያውቁ ነው፣ ጠንቅቀው ስለሚያውቁ። ከዛ ውጪ እኔ መናገር የምፈልገው ነገር እንዲህ ስሜታችሁን መቆጣጠር ማትችሉ፣ ራሳችሁን መግዛት ማትችሉ፣ ንዴታችሁ እዚህ ጋር የሆነ ባሎች እባካችሁ እግዚአብሔርን ፍሩ፣ አትሳቱ። እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል ይላል። ይሁን ያንኑ ያጭዳል ሲባል ሚስት ላይ የፈጸምከው ግፍ ወንዝ ሆኖ ነው ጥርግርግ አድርጎ የሚደፋ። በሆነ መንገድ ታገኘዋለህ። ካልተመለስክ እግዚአብሔርን ፈርተ በንስሐ እንትን ካላልክ የእውነቴን ነው ወንድሜ ልንገር፣ ወይ በጤና ይመጣባል፣ ወይ በፋይናንስ ይመጣባል። በልጅ ልጆች ሁሉ የሚደርስ እርግማን ነው የምታወርሰው። ስለዚህ ጨው ለራስ ስትል ጣፍጥ ነው ነገሩ። ለራስ ስትል ነው ተጠንቅቀ የምትኖረው። ለራስ ስትል ነው ለሰው መልካም የምትሆነው። ያውም ደግሞ ጠብቃት ተንከባከባት የተባልክን ሚስት ጎርተ በድለ ቀጥቅጠ አካሏን አጉድለ ዩ ቲንክ እግዚአብሔር የማያይ ነው የሚመስል። ከባድ የሆነ አገላለጽ ነው። በደንብ ነው የገለጸች ነው። አዎ በጣም በጣም ልጁ ያደረገው ነገር ቀላል የሚባል አይደለም። ባይዘው ግን እኔ እንደውም አንዳንድ ጥፋቶች ሚስትየው ላይ አይቻለሁ ብዬ አስባለሁ። ምንድነው አንደኛ ነገር ደብድቧት እሱ ቤተሰቦቹ የሱ ሊጠግኑት አይችሉም። ሊጠግኗት ባልደብድቦ አይኖ ግን ባልደብድቦ የባለ ቤተሰቦች ጋር እንዲጠግኗት እንደውም ቤቷ ሆና ከቻለ ትሪት እያደረገ ቢጠግናት ይሻላል እንጂ ጭራሽ ወደ ወረስት ሴናሪዮ ነው የሚያስገባት። በቃ ወደ ከባዱ ህይወት። አንደኛ ነገር አለመከበሯን ነው የሚያዩት። የራሳቸው የሆነ ፊድባክ ይኖራቸዋል። ሁለተኛ ነገር እኔ ባይዘዌ በቃ እሷ ማድረግ የነበረባት ብዬ የማስበው ቀጥታ ወደ ክስ ነው። ይሄ ልጆች አፍርተህ ህይወት የምትጀምርበትም ህይወት አይደለም። ይሄ አንተ በምትኖርበት ህይወት አይደለም ልጆች ነገ ከነገ ወዲያ ይገላታል። ከመጀመሪያ ጊዜ ባለ አንስቶ እጁን
ተደበደበ። ከዛ በኋላ ሊገሉልሽ በቃ ንዴት ላይ ወይም ብስጭት ላይ ራሱን መቆጣጠር አይችልም ማለት ነው። ይሄ ሰው አካሏን አግዱላል እኮ ደግሞ ማድረግ የነበረባት ቀጥታ ወደ ህግ ቦታ ሄዳ ማሳወቅ ነው። ተገቢውን ቅጣት እንዲያገኝ ማድረግ ነው። ይሄን ማስብ ያ ትክክል ነው እኮ ኖርማሊ። አሁን እሷም እንዳለችው አንዳንድ ጊዜ ብዙ አይነት ሲቹዌሽን ያለው አሁን አይሽ ያቺ ልጅ ያለችበት ሁኔታ በትክክል ስለማናውቀው ነው እንጂ ምናልባትም እንደዛ የማድረግ ፍላጎትና ቁርጠኝነት ሊኖራትም ይችላል። ነገር ግን አሁን እሷ ያለችበት ሁኔታ ምንድን ነው? ላይፍ አጠቁ ለምሳሌ የታጠረች ምንም ብዙ አይነት ላይፍ ነው ያለው። አንዳንድ ጊዜ ከቤት ውስጥ እንዳትወጣ ኢቭን ስልክም እንዳትጠቀም አድርጎ ቶክ ካረጋት ምን ታረግ አትችልም። ግን እድል እያላት ራሷን መርጣው ወይ ሰንፋ ምናምን ላይሆን ይችላል። ይሄ ነገር ሀፕን ያደርጋል። አይ ነው ግን ሀሳብ አይደለም እንደ ሀሳብ ራናዌ ማድረግ አለ። ግን ይሄንን ማሰብ አይቀርም። ምክንያቱም ደግሞ ቤተሰቦቹ ቤትም ገብታ እኮ እትየውም እኮ ደበደበች። ታስበዋል። ያ እሱ ነው። አሁን ግን እንደው አይደል ነው ይሄ እኮ አረብ ሀገር ጋር የሚገጥማቸው እህቶቻችን ከዛ ይባሰው ነው እዚህ ሀገር ውስጥ ነው። እንደ አንዳንድ ጊዜ ባይዘው አንዳንድ ጊዜ ኢትዮጵያ ሃይማኖት ሀገር ናት ብለን ስለምንል ነው እንጂ አንዳንድ ጊዜ ውጭ ሀገር ከምናያቸው እጅግ በጣም የሚዘገንኑ ወንጀሎች አሁን በደንብ እንሰማለን። ሰው በጣም እየጨከነ ነው። እኔስ ግን በጣም እኛም እንዳናበዛባቸው አሁን የገለጸችው ፍቅር ይበልጣል ለምትባለው ስመጣ ነው መከታተላት። በጣም ብሪሊያንት የሆነ ሀሳቦች ነው የምታቀርበው ሁሌ። አይ ቲንክ ሶሺዮሎጂ ወር ደግሞ ሳይኮሎጂ ነገር ነው ብዙ ጊዜ ፎከስ የምታደርገው እና ሪሌሽንሺፕ ላይ ምናምን ትሰራለች። ትክክል ነው የገለጸችው። ኦልሬዲ ባለቤቱን ካናቁ አጥሩን አይነቀንቁ ነው ፖይንቱ። እሱ ኦልሬዲ የሚያደርገውን ስለሚያዩ ልጅቷም ለእሷ ምንም አይነት ክብር ልታሳይ አልቻለች። የእሱ ግን ሴት እንደ ሴት ሰው እንደ ሰው እንሁን ነው በቃ። እኔ ቢሆንማ ጥሩ ነበር። ሰው እንሁን በቃ። ነገ ሁሉም ሰው ሄዶ መውደቂያው ነው ያለው። ብታመልጥ ይሻላታል በጊዜ። እሱን እኮ ነው የምልህ። ዛሬ ሮጣ የምታመልጥበት እግሯ ነገ ላይ ይኖር ይችላል። እሱን ነው የምልህ። አስቸጋሪ ነገር እሱ ነው። እሱን ነው የምልህ። ቢገላትም እነዚህ ቤተሰቦች ይሸሽጉለታል። በቃ እንደምናየው ከሆነ ሳናቲዝም ለብቻ እስቲ ባርክልኝ አንተ እኔ አባቱ አንድ ላይ ምን በላይ ሰልም አልዋጥ እያለ ነው። አንድ ላይ ብቻዬን መብላት አልዋጥ አለ። አንድ ላይ ነው ባይዘው እንደዚህ ያረጋል። እሺ ብሉ በደንብ ብሉ ታዲያሽ በስመ አብ ና ያኔ አሁን ላችሁማ ነጥዩም ብዙ ጊዜ ይፈታላል። አዎ ብዙ ግን መጣው ምንም አይልህም። አቃጠለ ለምን ሲያጎርሳቸው ከዛ የተረፈው ይጎርሳል። እነሱ ያን ነገር ነው ለምን
እንብላስ ዚካ እንዴት እንደሚጣፍጥ ሲቀመጥ እስኪ እንዴት እንደሚጣፍጥ ቀመሰው። በጣም የምወደው በቃ በጣም ደስ የሚለኝ አባት ነው። ሁልጊዜ ነው ባይዘው በትሪ የሚበሉት እና ዛሬ በቃ በትሪ አንበላም ብሏቸው አስለምዶ እስቲ አልዋጣልኝ አባቴ ብለው መጨረሻ ላይ ቢሉት እምቢ ሲላቸው ትሪውን ይዘው መጡ እና ባይዘው አንዳንዴ ይሄ ፊል በማናረጋቸው ነገሮች ወይም ትልቅ ናቸው ብለን በማናስባቸው ነገሮች ነው ከልጆቻችን ጋር ኢንቲሜሲ ነው በጣም አሁን ይሄንን ባይዘው በእኔ ልጆች ራሷ ያለው ልጆቼ አባታቸው አሁን ልክ ሲበላ ሮጠው ነው የሚመጡት ለመጉረስ። በልተው የሚወጡ ጠግበው እኮ ነው ደስ ይላቸዋል። እሱን ነው አንድም ፍቅር የሚገለጽበት ነው በፋሚሊ ውስጥ። በጣም ባይርብሽም አንዳንድ ጊዜ ሰው እየበላ የአንቺ ሰው ሲሆንና ጠጋ ብለሽ ስትጎርሽ ደስ ነው የሚለው። በጣም እንደዚህ አይነት ነገር ነው። በጣም ደስ ይላል። ፋሚሊ ፍቅራችሁ አብሮ መብላትን የበለጠ እንግዲህ አብሮ ማደግን በጣም ወሳኝ ነገር ነው። ወሳኝ አባ ለምንድን ማሰማኝ ስማ፣ ከአንተና ከማሚ ማን ነው ታላቅ? ኧረ እኔ ልጅ ነኝ። አንድ ፍሬ ነው። ምን ነው እንዴ? ማሚ ኮን ፍሬ ናት። እስቲ መነሳት ይችላል። ከተኛችበት በግፍ ያለ ልጅ እንደዚህ ነው። ኦኬ ዳዴ ስለሄደች የመሸቃት ነው ይዘው ደስ ይሄ ነገር እንደ ጠንካራ ነች እናትዬ ማለት ነው። ጠንካራ ብቻ ሳይሆን ይሄ አባቶች ብዙ ጊዜ እናቶችን ሾርኔ ነው የሚናገር እና እንደሱ መሰለኝ። ኦብቪስሊ በእድሜ እኮ እሱ ሊበልጥ ታናሽ ነው። ታናሽ ናት እያለችው እኮ ነው። ኦብቪስ ነው። ግን አንዳንድ ጊዜ በህይወት አጋጣሚ አንዳንድ እኩል አያረጅም ባልና ሚስቶች። ብዙ ጊዜ ሴት ልጅ ቀደም ብላ ወይ ባል ቀድሞ ሊያረጅ በእድሜ በጣም ጋፕ ሰፊ ከሆነ 20-30 ዓመት የሚበልጣት ሴት ካገባ ቀድሞም ሊያረጅ ይችላል። ብዙ ጊዜ ግን እስካሁን ድረስ የነበረው ነው። አሁን ላይ እንኳን ሴቶች በጣም ራሳቸው ስለሚጠብቁ የድሮ ታሪክ ነው የማወራው። ሴቶች ቀድሚያ በጣም ቶሎ ነበር የሚያረጁ እና በእድሜ ሳይሆን የመጎሳት ኃላፊነቱ ሸክም ምናምን በተለይ ብዙ ልጆች ወልደው የሚያሳድጉ እናቶች ሲሆን ደግሞ በዛ ልክ ይጎዳሉ ማለት ነው። የኑሮ ጫናው እና በእድሜ 20 ዓመት ከሚበልጣቸው ባላቸው ቀድሞ ሊያረጁ ይችላሉ። እና አሁን ግን ያው እንደዛ ላይሆን ይችላል። እሷን ሚስቱ ስላላየናት በቪዲዮ ዘወይ የሚያበሽቁበት ከልጁ ጋር ሆኖ ምናምን ግን አንዱ ፍቅር አይ ቲንክ የቤተሰብ ፍቅር ነው። አዎ በጣም የቤተሰብ ፍቅር ነው። ደግሞ ደስ ይላል። በቃ የሆነ እድሜ ላይ ሆነ ቁጭ ብለህ መተራረብ ልጆች አድገው ምናምን እሱን ነው ደግሞ ከቤተሰብ ጋር በዚህ ቀረብ ብለህ እንደዚህ አፕሮች አድርገህ መቀራረብ መቻል እንግዲህ የልጁ አባት መሆኑ ነው። መውለድና አባት መሆን ይለያያል። ልጅ መውለድና አባት ሆነ መቀጠል ለልጆች በጣም ሌላ እንትናና ፋሚሊዎች የወለዳችሁ አባት ያደርጋችሁ እንላለን ማለት አባት መከታ አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታደርጊያለሽ ምናምን ብያት፣ ከዛ ደወለች ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እኔ ግን ባይዘው ይሄንን ቪዲዮ ሰዎች ካዩበት አንግል አንጻር ሳይሆን ከሌላ አንግል አንጻር ነው ያየሁት። ልክ እንደ ማርኬቲንግ እንደተማረ ሰው ማንም ሰው የየራሱን የሆነ ፕሮዳክት የየራሱን የሆነ ምንድነው ያለውን ነገር ያስገባል። ሰዎች አይተው
ያላቸውን ነገሮች ኢቫሉዌት አድርገው ይሄኛው ከዚህኛው ይሻለኛል ብለው ይሰጣሉ እድል። ያንን ነው አንደርስታንድ እና ሄደች እኔ ባስተዋውቅላችሁ ይሻላል፣ ይሄ ኳሊቲ አለኝ። ጥፋተኞቹ ምንድናቸው? እንደውም የሚመስለኝ ድርጅቱ ነው። ድርጅቱ ይህንን ብላለች ብለው ኢንዲቴል ማውራታቸው ትክክል ነው ብዬ አላስብም። አንዳንድ ጊዜ ባይዘው ኢንፎርማል ምናልባት ጓደኝነት ካላቸው እንደ ድርጅት እንደዚህ አይነት ነገር ያወራሉ ብዬ አላስብም። ግን ድርጅት ውስጥ ያሉ ግለሰቦች ናቸው ድርጅት ውስጥ የሚሰሩት ማርኬቲንግ ውስጥ ያሉ ልጆች አሁን ከእሷ ጋር ቅርብ ሊሆኑ ይችላሉ ማለት ነው። ቅርብ መሆን ብቻ ሳይሆን አንዳንድ ጊዜ በጥቅም ሼር ልታደርግ ትችላለች። ለምሳሌ በሷ በኩል የሚመጣውን ነገር አለ የተለመደ ነው የሆነ ኮሚሽን ነገር ነው። ስለዚህ ስራው ከእጃቸው እንዲወጣም ላይፈልጉ ይችላሉ ነገሩን እንትን ለማድረግ ማለት ነው። ግን ያው ቪዲዮውን በአጭር ስለሆነ የገለጸችው እሷ አሁን ለምሳሌ ጓደኛ ሆነሽ ወይ ፋሚሊ ነሽ ኢንፎርሜሽን አንቺ ራስሽ ነግረሻል ለጓደኛሽ እንደዚህ ስራ ልሰራ ነው ዲል እያደረኩ ነው ምናምን ብለሻት በጀርባ ሄዳ ነገሩን ሃይጃክ ካደረገችው ያስጠላል። ግን በአይን ሚኒስ ኦኬ እኔ በሆነ በራሴ መንገድ ከሆነ ድርጅት ጋር ዲስከስ አደረኩኝ ለሆነ ጉዳይ አንቺ ደግሞ በራስሽ መንገድ ሄደሽ እነሱን ኮንታክት አደረግሻቸው። እሱ ነው የምልህ ኮንታክት ካደረኳቸው በኋላ ያላቸውን ኦፈር እና እኔ ማቅረብ የምችለውን ነገር አይቼ እኔ እቺን ነገር ልስራላችሁ ልል እችላለሁ። እንደሚባለው ከሆነ እንደሱ ከሆነ ብዙ ጊዜ እንደውም ብዙ ቪዲዮቿ ላይ የነተጋቱ ናት እሷን ነው ብዙ ሰው እያለ ያለው እየተባለ ነው። እኔ ግን በየትኛውም ወገን እንትናናት ሳይሆን ሁኔታውን ነው ኢቫሉዌት ያደረግነው። ለእኔ ብዙ ስህተት ብዙ ጥፋት አለው። ማንም ሰው ከእጁ ቢዝነሱ ሲነጠቅ ደስ አይለው። መተዳደሪያ የሆነ ቢዝነስ አይኖ ግን ልጄን ዩሊ ስታስበው ሰው ሁሉ የራሱን እድል የመሞከር ግን ምንድነው እዚህ ጋር ግልጽም አላደረገችም፣ ባይዘው ስምም አልጠቀሰችም። እንደገና ደግሞ በምን አጋጣሚ ነው የሷን ስራ እንደመንጠቅ ነገር ነው ወይስ እያወቀች የራሷን ኦፖርቹኒቲ ስራውን እንደያዝኩት እያወቀች ከጀርባ ሄዳ ምናምን ነገር ነው ወይስ ሊገባኝም አልቻለም። ያው ሰው ከምን ተነስቶ እንደደመደመ ነው ያልገባኝ። ባይዘው የሆነ አጋጣሚ ላይ የሆነ ቦታ ላይ ሄደህ የምታያቸው ነገሮች እኔ ፕሮሞሽን ልስራላችሁ ልትል ትችላለህ። ኖርማል እንደ ሁሉም ሰው ቢሆን ነው እንጂ ማንም ቲክቶከር እኮ የሚፈልገው ይሄ ነው። እሱን ነው የምልህ። እነዚህ ሰዎች ቤተሰብ አይደሉም። እነዚህ ሰዎች እንትን አይደሉም፣ ጓደኛ ማቾች አይደሉም። በሆነ የስራ አጋጣሚ የተገናኙት ስልክ የተቀበልኩት በስራ አጋጣሚ ነው። እኔ ብዙ ኔጌቲቭ ነገሮችን አላየኋቸውም። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ምናልባት ያላየሁት አንገት ካለ ሲያሳይ 99 ሲደመር አንድ ስንት ነው? 160 ጋር ነኝ ዛሬ ካንተ ጋር። ስምሽ ማን ነው? ቤቲ 99 ሲደመር አንድ ስንት ነው? 99 ሲደመር አንድ ቆይ 160 ኢትዮጵያ የት ሀገር ናት? እንጃ አላውቅም። ልጅሽ የምትወልጂው ልጅ ማለት ነው ከግንባሩ በታች ሁለት አይን ቢኖረው ምን ታደርጊያለሽ? የሚያስፈራ ነገር ነው። ሁለት አይን ካለው ምንም አታረጊም? ሐኪም ቤት ምናምን ማውሰድ አለብኝ። አንቺ ምን ታደርጊያለሽ? ያው ፈጣሪ ነው የሰጠኝ፣ ምንም አላረግም። በቃ ዝም ብለሽ ታሳድጊዋለሽ? ዝም ብዬ ታሳድጋለሁ። 99 ሲደመር አንድ በዚህ እነዚህ መንገድ ላይ ቆመው የሚጠይቁ ሰዎች ከድንጋጤ ብዛት ምን ካሜራ ላይ ምናምን ስታይ ምናምን ትደነግጥ ይሆናል። እንትን እኮ ነው ባይዘው ጥያቄ እኮ በጣም ሲምፕል ነገር ነው። አሁን ታውቋለች እኮ አዎ፣ ሁሌ ገንዘብ ላለመሳሳት ስለሆነ የመጀመሪያ ስህተት ይሆናል ማለት ነው። ማትስ አስተማሪያ ሳይ እንዴት እንደሚናደድ አስበው። እኔ ግን አንዳንድ ጊዜ ባይዘው እንደዚህ አይነት መንገድ ላይ ምናምን ጥያቄዎች ምናምን ሲኖሩ ብዙ ጊዜ ሽልማት አለ ምናምን ሲባሉ ስለሚባሉ ነው እንጂ አለመሳተፉ ይሻላል። ላይቱን ካሜራው ምናምን አንዳንዴ የምትፈራ ከሆነ አይናፋር ከሆንክ እና ከባድ ነው። የምታውቂ ነገር ሁሉ ነው። እርግጠኛ ነኝ 100 ብር ሰጥቻት እቺ ሴት 99 ብር ስጪኝ ብላ ዲፈረንስ 1 ብር እንደሆነ ታውቃለች ብዬ አላስብም። እንደውም ከብር አንፃር እነዚህ በጣም ጎበዝ ናቸው። እንደው የሚያውቁት እንደዚህ ሂሳብ ላይ ጀግና ናቸው። ብዙ ጊዜ እንደውም ማስተናጋጅ ምናምን ሆነው የሚቀጠሩት እነሱ ናቸው። ልብስ ይዘው የሚሮጡ ነው አለ አይደል? በጣም ነገር ናቸው። ሚኒ እነዚህ የሚያሯሯጧቸው ማለት ነው። እና ሂሳብ በደንብ ጎበዝ ናቸው፣ ይችላሉ። ይሄ ግን መንገድ ላይ ድንገት አስቆሞ እንደዚህ ማይክ ምናምን ሲሰካባት ይሄ ነገር ሊያሳስቲና ጉድ ሰራ ነው ብላ ማለት ገና ለገና
ልጅሽ ሁለት አይን ቢኖረው ምን አደርጋለሁ? እግዚአብሔር ከሰጠኝ እቀበላለሁ አለች። እኔ እናት እንዴት አለቻች ደግሞ ስሟ ቤቲ እኮ ነው። ቤቲ ነው የመሰለሽ ስም ይዛ ወገን። እሺ ብስኩቱ ስንት ነው? 50 ብር። ባናና ስንት ነው? ባናና የትኛው ነው? ባናና አለ እንዴ? የታ? ኦኬ አንዱ ስንት ነው? አንዷ ስንት ነች? ኦኬ ስትሮበሪ አለ እንዴ? ስትሮበሪ እሱ ነው? ስንት ነው እሱ? የቱ ነው የሚጣፍጠው? እሱ ነው የሚጣፍጠው? ከሱ አንድ ልውሰዳ። 40 ብር ሙሉን አንዱን እኔ አንድ ነበር የምፈልገው። አንዱን 10 ብር አሸጥልኝ። 10 ሽጥልኝ። ደንበኛ እኮ ነኝ እኔ። ሌላ ጊዜ እገዛለሁ። 10 ሽጥልኝ። በቃ 10 ብር 10 ብር ያው 10 ብር አዲስ 10 አይ አዲስ 10 ብር ይመቻል። በቃ ወይ 5 ብር 5 ብር ነገ ልክፈል። የታክሲ ስለሌለኝ ዝርዝር አለ። እሺ አምጣ ዝርዝር አምጣ። እሱን 10 ብሩን አምጣ። 10 ብሩን አምጣ። 100 ብር ልክፈል። እፈልገዋለሁ ዝርዝሩ። ቆይ አይደለም፣ ቆይ ዝርዝሩን ፈልጌው ነው። ቲፒ ሊሰጥ ነው። በቃ እንዲያውም አልፈልግም። አንተ ማስተው ተው አንተ። ይሄ ደግሞ አንተ እንዲያውም አልፈልግም። ታዲያ ይሄን ዝርዝር አልዘረዝርም ትላለህ እንዴ? ዝርዝር ብር ከገባ ይወጣል። ለምዳኒ በቃ ሂሳቡ ልክ ነው። በቃ ስንት ምን ቀረ? በቃ አሁን ወደ ስራ። ስንት ብር ሸጥክ ዛሬ? ዛሬ ስንት ብር ሸጥክ? አይ እስካሁን ከጠዋት ጀምሮ የት አለ? እንዴት ጎበዝ እንደሆነ በቀን 1000 ብር እንደዚህ እያዞረ ልጅም ስለሆነ በቃ የሆነ ብር ይሰጡትና እርግጠኛ ነኝ መልሱን አይቀበሉትም ምናምን። አዎ እንደዚህ ነቃ ያለ ልጅ ሲሆን ሰው ደስ ይለዋል። ለ5 ብር እኮ አለቀሰ። የቅድም ሴቶች አስበሽ ይሄ ልጅ ደግሞ ስታስብ ይሄ ልጅ ባይዘው ካሜራ አይፈራም ምናምን ነው ያረጋው። ሰከንድ ተውት የለውም። 3 አመቱ ነው 4 አመቱ እኮ ነው። በጣም ይገርም እና ይደምራል። በደንብ ነው የሚደምረው። በልብ በሙሉነት ነው። 3ቱም ፍሬ ወስዶ አይተው በጣም ጎበዝ ነው። ባይዘው ይሄ ልጅ በቃ ወደፊት በጣም ሀብታም ነው የሚሆነው። በጣም ጎበዝ ነጋዴ። እርግጠኛ ነኝ ቤተሰቦቹን የሚያስተዳድረው እሱ ነው። ነው ዳውታ እርግጠኝነት። አንደኛ ነገር አፉ በጣም ይጣፍጣል። ሁለተኛ ይሄ በጣም ተወዳጅነት አለው። አዎ ያስር ብር የነበረውን 50 ብር ሊሰጠው ይችላል። ልጅነቱ አለ፣ ዕቃ ተሸክሞ መሮጡ አለ ምናምን። ትጋት ጥረትን ቻሌንጅ ካሁን እየተማረው ነው ያለው። አዎ በጣም የሚገርም ነው። እንደዚህ መከራ ቢሆንም ለጊዜው ቻሌንጅ ቢሆንም ልጆቻችንን ግን በየአቅማቸው በየእድሜያቸው ልክ በዚህ ኃላፊነትን እየሰጡ ማሳደግ። ለምሳሌ በዚህ ልክ እንኳን ባይሆን በቤት ውስጥም ሁሉም ሰው ስራ እየተማረ አንድ ነገር ለማግኘት የሆነ ነገር መስራት እንዳለ ነገር የሆነ የሚከፍል ዋጋ እንዳለ እየተማሩ ነው ሀው እንዲኖራቸው ይረዳል። ብዙ ባይዘዊ እዚህ ሀገር ነው እንጂ ብዙ ያልተለመደው ውጭ ሀገር እዚህ ሲቸግርህ ነው ልጅህን ወደ ስራ የምታስገባው። እዛ ግን ኢቭን ያላቸው ካምፓኒ ነው ተቀጣሪ ሆነው ነው የሚሰሩት። ተቀጥሮ እንዲማሩ ያጥባሉ፣ ጫማ ያጥባሉ፣ የሆነ ነገር ያጥባሉ። እና ዲሲፕሊን የሚባል ነገር እንዲማሩ ይፈልጋሉ። ለዛሬ የያዝናቸው ቪዲዮዎች እነዚህን ይመስላሉ። እርግጠኛ ነኝ በጣም ወዳችኋቸዋል። ሀሳብ አስተያየታችሁን ያሰጣሉ። በቀጣይ ቪዲዮአችን ለእናንተ ያዝናናሉ፣ ሀሳብ አስተያየታችሁን ያሰጣሉ፣ አለም እንደዚህ ግርምትን ይፈጥራሉ ብለን የምናስባቸውን ቪዲዮዎች ይዘን እንመጣለን። እንደተለመደ ሰብስክራይብ ማድረጋችሁን ቀጥሉ፣ ላይክ አድርጎ። እናመሰግናለን። ባባይ